አቡኮንም ያው አላህ ይርሐማቸው እዚህ መስጂድ ምሰሶ ናቸው። አቡኮ ማለት ወላሂ የመስጂዳችን ፈርጥ ከዚህ መስጂድ ሀብሉ ይሄ መስጂድ እዚህ ደረጃ እንዲደርስ በጣም ትልቅ አስተዋጽኦ ካደረጉት ትልቅ ሚና ከተጫወቱት ውስጥ ዋነኛው ናቸው። አላህ ቀብራቸው ኑር ያርግላቸው። አላህ ጀነተል ፊርደውስ አልአዕላን ይወፍቃቸው። አጀራቸውንም ያው አላህ ይክተብላቸው። አንድ ሰው እንዲወጣ አይፈቀድለትም። ላይ ያላችሁ ታችን ያላችሁ አፍተር እዚህ ሆነ ማንም ሰው አይወጣም ማለት ነው። ሰላም አለይኩም። ቢስሚላህ አልሐምዱሊላህ ረብል ዓለሚን ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እቺ ኢፍጣር የተዘጋጀው ከአንድ አለል ኸይር ወንድማችን በሚስባህ የመጣ የኢፍጣር ፕሮግራም እንድናዘጋጅበት ቴምር ውሃ እንድናዘጋጅበት ነበር። ነገር ግን ማሻአላህ ደስ የሚለው የኛ መስጊድ ጀማ ተማክሮ የአንድ ሰው የሰጠውን ሰደቃ በጥሩ ሁኔታ ላይ የማዋል ነገር ተሰጦ አለና የሰጠው ብር በጣም ብዙ አገልግሎት ላይ እንዲውል አድርገ ነው እና እንዲ ለኸይር ነገር ትንሽ አንድ እርምጃ ስንራመድ አላህ 2-3 እርምጃ በጣም የበለጠ ወደኛ ስለሚያግዘን 4 ፍየል እንገዛለን 200 ሰው እናስተናግዳለን ብለን አስበን ግን 5 ፍየል ገዝተን በረካው ሆኖልን 5 ፍየል አድርገን 200 ሰው ያሰብነው በትንሹ ወደ 300 ሰው የሚጠጋ ሰው ይሄንን የሚያክል ኸይር ነገር ተሰርቶ በተጨማሪ የሰውየው ብር በጣም በረካ ከመኖሩ የተነሳ ኢፍጣር ብቻ ሳይሆን ያዘጋጀነው የኢፍጣሩን መብያ ትሪ ሁሉ ገዝተናል። ስለዚህ ትሪ ሁሉ ገዝተንለት ሰደቃተል ጃሪያ ትሪው እስካለ ድረስ ኸይሩ የሚቀጥልበትን ሰውየው ሰደቃ ይሄን ይመስላል። በጣም ትልቅ ኸይር ተሰርቶበታል። ወደ 24 ትሪ ትልልቅ ትሪዎች አንድ ትሪ ላይ 8 ሰው ሊያስተናግድ የሚችል ትሪ ገዝተን ወቅፍ ተደርጎለታል በሰውየው ስም። ከዚህ በኋላ ለማንም ሰው ይሄ ኸይር ይቀጥላልና እንደዚህ አይነት ኸይር የሚሰሩ ስሮች እኛ መስጊድ ላይ ማንኛውም ሰው አስተዋጽኦ ቢያደርግ ከዚህ የተሻለ ለኸይር ነገር እንደምናስፋፋለት ሙሉ ባለ ተስፋ ነን። ጀማዓችንም በጣም ደስ ይላል። ተሳትፎ በጣም ምርጥ ነበረ። ወጣቱ በሙሉ ስለተሳተፈ የተሳካ ስራ ሰርተናል። ይሄ ምንድነው ማንኛውም ስራ ሲሰራ በመከከር መሆኑ አላህም እንዳለው ወአምሩሁም ሹራ በይነሁም ስላለ በመካከላቸው ይመካከራሉ ያለው የድሮ ሰለፎች እና ያን በመከተላችን ተመካክረን በመስራታችን ማንኛውም ትንሽ ሰደቃ እዚህ መስጊድ ስትመጣ በረካ ኖሯት ሰው በቅንጅትና በሹራ በመከከር ስለሚሰራ ምርጥ የሆነ ስራ ሊሰራ የሚችለው በመከከር ነውና ማንኛውም መስጊድ ማንኛውንም ነገር ሲሰራ ያለውንና የተሰጠውን ያ ነገር አብቃቅቶ የመስራትን ነገር ሊያሳካ የሚችለው በመከከር ነውና በመከከር መስራት ውጤታማ ያደርጋል የሚል ሐሳብ አለኝ። ይሄንን ተሞክሮ ከኛ ቢወስዱ ላለው ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ አብደላህ አህመድ ይባላል። ከገጠሙ ማለት ከሚያስደስቱ አሪፍ ነገሮች መካከል አንደኛው
ያው ስራው የተዋቀረ መሆኑ ነው። በዛም ሰዓት ላይ ሁሉም የተሰጠው ኃላፊነት አለ። ያን ኃላፊነት ሁሉም መውጣቱ አስደስተኛል። ሹራ ነው በቃ እንደዚህ ያማረ ነገር እንዲያደርግ ያደረገው ማለት ነው። በሹራ ተጀመረ በቃ ሁሉ ነገር ቀድሞ ዝግጅት ምናምን በማድረግ ከዛ ደግሞ ሁሉም ሰው የራሱ የስራ ድርሻ ተከፋፈለ። ያም ደግሞ በብቃት ራሱን ሊላህ ብሎ አንዱን ሳይንቅ እየተከባበረ እየታዛዘዘ አንዱን ሲያዝ በስነ ስርዓት እሺ ብሎ እየሰማ ይሄ ነው በቃ ሁሉም ጋር ይሄ ነገር ካለ አንዱ ለአንዱ ዝቅ የሚል ከሆነ በሹራ የሚያምን በሹራ ደግሞ የሚል ከሆነ ምንም ነገር ከዚህም በላይ መስራት ይቻላል። አላህን ጀማ ይጠብቀው። ይህን ስብስባችንን አላህ የተሻለ መስጊዳችንንም በትልቁ አድርጎ ጁማ ጀማ ሰግደንበት አብኮንም ስም እናነሳበት። አብኮንም ያው አላህ ይርሐማቸው እዚህ መስጊድ ምሰሶ ናቸው። ቁርባን በዛ ሁኔታ ኢንሻአላህ አሳክተናል ስራችንን።